ደግሞ ማህበሩም እየሰራ ያለው በተውሂድ ላይ ነው። ምክንያቱም ሽርክን ለመዋጋት በገጠሩ አካባቢ ላይ በተለይ ሽርክን ቢድዓን በመዋጋት የሚታወቅ ማህበር ነው ኢንሻአላህ። ይህ ደግሞ የሉቅማን ብቻም ሳይሆን የነቢያቶች ሁሉ የመጀመሪያ ጥሪ የሆነውን የተውሂድ ጥሪ አንግቦ የሚንቀሳቀስ ማህበር ስለሆነ ሁላችንም ሉቅማን ተብሎ ሲጠራ እርግጠኛ ነኝ የሚቀጥለው ላይ ሁሉም ግንዛቤ ውስጥ አብረን እንገምታለን። ብዙ መድረኮች ደምቀው ታዩዋቸዋላችሁ። የሚደምቁት ግን በዱንያ በነገሮች አኺራን በሚያሳጡ ነገሮች አሸብርቀው ስለሚያዘጋጇቸው ነው። የተውሂድ የአቂዳ ዳዕዋዎች እንቅስቃሴዎች የደመቁ አይመስሉም። ነገር ግን ነገ አኺራ ደግሞ የበለጠውን የሚገኘው እዚህ ቦታ ላይ ስለሆነ ነው። ዛሬ ላይ እርግጠኛ ነኝ እዚህ ቦታ ላይ የሆኑ የሚጨፍሩ ሰዎች ብናመጣ መድረኩ ቦታ ጠቦ ትመለከቱት ይሆናል። ነገር ግን በዱንያ ላይ ምንም ነገር ሳታገኙ ከስራችሁ የምትሄዱበት መድረክ ይሆናል። ይህ መድረክ ብዙ ነገር ይዛችሁበት አኺራችሁን። ምክንያቱም አላህ ሱብሓነሁ ወተዓላ በቁርአኑ ነግሮናል፣ ኢነ ሽርካ ለዙልሙን አዚም ነው። ስለዚህ ሽርክ የሚባለው በሽታ በጣም ከባድ የሆነ እስከሆነ ድረስ አላህ ኢነላህ ላ የግፊሩ አዩሽረከ ቢሂ ሸይአን ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ስለሆነ ምንም ቢሆን ሽርክን አጋርቶ አላህ ዘንድ የመጣ ሰው ምንም አይነት ምህረት አያገኝም። ይህን ዳዕዋ ሲያደርጉ ነቢያቶች ተከታይ አላገኙም። ነቢያቶች አንድ ነቢይ ምንም የሌለው አላህ ዘንድ የሚቀርብ አለ፣ ነገ የሚቀሰቀስ ነቢይ ሆኖ አስተምሮ ምንም የሌለው። ዛሬ ሙዚቀኛ ግን ብዙ ያገኛል አይደለም? እዚህ አሁን አምተን በሙዚቃ መሳሪያ ብንጨፍር ለመጨፈር ይመጣው ተበጃጅቶ ተኳኩሎ ሴቶቹ ተኳኩለው ዛሬ ጭፈራለን ብለው ይመጣሉ። የትኛው ነብይ ነው ተኳኩሎ የመጡለት? የትኛው ነብይ ነው ይህንን ያገኘው? ከአንድ እስከ ምናልባት እስከ 9 ድረስ ያመነለት ነብይ ያለ ተብሎ ተቀምጧል። ሱብሃንአላህ። ይህንን እናስታውስ ያ ጀማ። ስለዚህ መድረኮች ስትጠሩ ገምቱ። ምንድነው ዛሬ የማገኘው መድረክ ለአኺራ የሚጠቅም ነው፣ ዱንያ ላይ ተደስቼ የመጣበት ነው ብለን ልንል ይገባናል። በዚህ አጋጣሚ ቅድም ያቀረበው ቢላል ግጥም ጸሐፊው ማን እንደሆኑ ሰማ ውስጤ ወላሂ ረካ። ትልቅ ሼኽ ናቸው። ከላላ ውስጥ የሚገኝ ደገር የሚባል ቦታ ወደ ገጠሩ አካባቢ ያሉ ትልቅ ሼኽ ናቸው። ቅድም ሼኽ ኑረዲን ሲናገር ነበር ስለ አባቱና እኚህም ሼኽ በሱፍያ ዓለም ውስጥ የነበሩ በዛ ውስጥ እያሉ ግን አላህ አንቅቷቸው የነበሩ አሁን ጥቅልል ብለው ወጥተው ሱናው ገብቷቸው የተመለሱ ታላቅ ዓሊም ናቸው። እዛ ቦታ ላይ አሁንም እያቀሩ ይገኛሉ። እኒህ ሼኽ ናቸው ይህንን ግጥም እንግዲህ ቅድም የሰማችሁትን የጻፉት። አላሁ አክበር አላሁ አክበር። ወሎ ብዙ መሻይኾች አሏቸው። ወሎ በጣም ትልልቅ ዓሊሞች አሉ። እነ ሼኽ ምስላይ ይጽፏቸው የነበሩ ግጥሞች ዛሬ ላይ ዓለም አቀፍ ገጣሚዎች የእሱ ግጥም ሲታይ አይወዳደርም ይባላል። የግጥማቸው ስኒ አስተካካቸው ማለት ነው። ትልልቅ መሻይኾቻችን አልፈዋል። በተውሂድ በአቂዳ ላይ ሲጽፉ የነበሩ ይህንን ግጥም በተቻለ አቅም አባትየውን እየለመንኩ ያለሁት ወደ ጽሁፍ ተቀይሮ በእያንዳንዱ መድረሳ ሁሉም ህፃናት ማሐፈዝ አለበት አይደል? በቃሉ አይታችሁታል። ስተነትነው ረጅም ደቂቃ እኮ ነው ያን ሁሉ። ስለዚህ ልጆቻችን ይህን እያሉ እንዲያድጉ ማድረግ አለብን እንጂ እንደው የሆነ ነገር እየተወዘወዙ እየጨፈሩ እንዲያድጉ ቤታችን የምንከፍተውን ቴሌቪዥን እባካችሁ ልብ እንበል። ልጆቻችን እያበላሸን ነው። ልጆቻችን እያበላሸን ኢንሻአላህ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላሁ ባድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ያ አላህ በጣም ያስፈራል። ዑለማ ባለበት ቦታ ምንም ልናገር እኔ እንደው አላህ አይፈቅድልኝ አላህ አለ እና አልሐምዱሊላህ ይሄንን ሁሉ የሰራው ሉቅማን ነው። ሉቅማንን አላህ ሱብሓነሁ ወተዓላ ወደፊትም ግቡን እንዲመታ ከአባቶች ከእናቶች ዱዓ እንፈልጋለን ኢንሻአላህ። የተለያየ ዳዕዋ ተደርጓል። ስለ ተውሂድ ስለ ሽርክ ተደርጓል። ከመተግበር ውጭ ሌላ ምን አለ? አላህ እንድንተገበር ያደርጋል ኢንሻአላህ። ዓሊሞች አሉ፣ እነሱ ፊት እኔ መናገር አልችልም።
ስለዚህ እንደው ከዚሁ በሰላምታ በወርድ ጀዛኩሙላሁ ኸይር። የሁሉ እንግዲህ የኡስታዝ ሰዓድ ነው። ኡስታዝ ሰዓድ ሸኼ ናቸው። እሳቸው ፊት እኔ ልናገር አልችልም። ጀዛኩሙላሁ ኸይረን ወንድሞቻችን፣ አላህ ያክበርልን፣ አላህ ያንሱርልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ግን ሳይሰሩ ደግሞ የሚጮህላቸው ማህበሮች አሉ። ሳይሰሩ ጩኸቱ ቢበዛላቸው፣ እየሰሩ ደግሞ የማይታወቁ እያያችሁት ነው አይደል? አሁን እንዲህ ስታዩት እንደውም እኔ ያላየሁት ቪዲዮ አለኝ። ቻግኒ ምናምን ሁሉ የተሄደበት ብዙ አለ የማውቀው ማለት ነው። ቻግኒ ሲሄዱ ኧረ እባካችሁ አንተ ልጅ ሰይድ ሲሄድ ኧረ እባክህ ፋኖ መንገድ ላይ እንዳይገድል እንዳትሄድ እያልኩት በም ብሎ በዛ ሰንጥቆት ሄደ። ሸኽየውም ነበሩ። እንደው አላህ ይጠብቃቸው ብዬ ዱዓ አድርጌያለሁ። ግን አላህ ጠብቋቸው መጥተዋል። አልሐምዱሊላህ። አላሁ አክበር። እስቲ ለሉቅማን ሞቅ ያለ ተክቢር። አላሁ አክበር፣ አላሁ አክበር። ሁላችንም አንድ ጊዜ እኔ የምለውን ትላላችሁ። ሁላችንም ከዚህ በኋላ ከሉቅማን ሀገር አቀፍ ማህበር ጎን ነን ኢንሻአላህ። ቃል እየገባን ነው። ግዴታ እዚህ ቃዲ መሆን የለበትም። ቃል ለማስገባት የሸሪዓ ፍርድ ቤት ቃዲ ብቻ መሆን የለበትም። ስለዚህ አሁን ቀጥታ የምንሄደው የሽልማት ፕሮግራሞች አሉ። ሽልማት ፕሮግራም የምንሸልማቸው በዚሁ በማህበሩ ቂራአት እያቀሩ ያሉ ዱዓቶች አሊሞች አሉ። ከዛ ደግሞ በማህበሩ ትልቅ ስራ ይሰሩ የነበሩ አሉ። ለዚህ ደግሞ ሽልማቱን ያዘጋጀሁት ትላለች ኡሙ ነጃት፣ አላህ ይጠብቃት፣ ዱዓ አድርጉላት። እንደዚህ አይነት ጠንካራ እህቶችን አላህ ያብዛልን። አይቀጥል እንደዚህ አይነት ጠንካራ እህቶችን። በነገራችን ላይ በታሪክም ብዙ ጠንካራ እህቶች አልፈዋል አይደል? በጣም ብዙ ጠንካራ እህቶች አልፈዋልና ስለዚህ ኡሙ ነጃት እኔ ከራሴን ያዘጋጀሁት ከማህበሩ እንዲነካብኝ አልፈልግም። ምናልባት እዛ ላይ የየቲሞች ሀቅ ሊኖር ስለሚችል እንዲነካካ ስለማልፈልግ ከራሴ ሽልማቱን አዘጋጅቻለሁ ትላለች እህታችን ኡሙ ነጃት። አላህ የጀነት አላህ ይበላት ኢንሻአላህ። ኸይር ስራዋን ሁሉ አላህ ይቀበላል። መልካም ነገሯን ሁሉ አላህ ይቀበላል። አላህ ጀነትን ይወፍቃት አድርጉላት ኢንሻአላህ። በዚች ዱንያ ላይ ጀነትን ሊያሳጣት የሚችል ነገር እንዳትሰራ አላህ ይጠብቃል ኢንሻአላህ። ሽልማቶቹ በሙሉ ይዛሉ ይሰጡልን። የደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት ፕሬዝዳንት የሆኑት ሼክ ኑረዲን ቃሲም ደሴ ስለሆነ የሚቀድመው ብዬ ነው። ደወሎች እንዳትቀይም ኢንሻአላህ። ስለዚህ ሼክ ኑረዲን ቃሲም ወደ መድረክ ኢንሻአላህ እንጋብዛለን። ሼክ ኑረዲን ቃሲም ሽልማት እንዲሰጡልን። እንግዲህ በማህበሩ ቂራአት እያቀሩ ዳዕዋ እያደረጉ ሉቅማን ያስባሉት የአቂዳ ዳዕዋውን እያረጉ የተውሂድ ዳዕዋውን አገር ከአገር እያዳረሱ ያሉት ወንድማችን ያው ከብቶን ሄደው አቡ ረያን ወንድም ሰዓድ አቡ ምናምን የሚባለው ነገር ነው እንግዲህ ሰዓድ ነው ወንድሜ ሰዓድ ወደ መድረክ ኢንሻአላህ ይመጣልናል። የዋንጫ ተሸላሚ ናቸው። ሰው ኢንሻአላህ የዋንጫ ተሸላሚ ናቸው። ጋቢንም የወሎን ጋቢ የሀገራችንን ጋቢ ለብሰው ኢንሻአላህ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወንድም ሰዓድ ወላሂ እናታቸው ማንፈልግ ወንድማችን ናቸው። ሀቂቀተን በጣም ጠንካራ የሆነ ወንድም ናቸው። አላህ ይጠብቅልን። ትልቁ ደረጃ ላይ አላህ ያደርስልን ኢንሻአላህ። ዱዓ አድርጉላቸው እስቲ ማሻአላህ በሏቸው። ገና ወጣት ናቸው ኢንሻአላህ። ባለ አንድ ሊሆኑ ይችላሉ። አላህ ባለ አራት ያድርጋቸው ኢንሻአላህ። ዱዓ አድርጉላቸው ኢንሻአላህ። ወንድማችን ኡስታዝ አህመድ ሐሰን መናገር አልችልም እነዚህ ዑለሞች ፊት ብሎ የወረደ ወንድማችን ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አልብሱልን። ብርድ ነው፣ ክረምት ነው። አዎ ማሻአላህ። በመቀጠል በዚሁ ማህበር ላይ ትልቅ ስራ አስተዋጽኦ እያደረጉ ዳዕዋ እያቀሩ ያሉት አቡ ጃዕፈር ማሻአላህ መጀመሪያ ላይ አይታችኋቸዋል። ታላቅ የሆኑ ዓሊም ናቸው። አልሐምዱሊላህ ትልቅ ዱዓቶች አሉን። የዋንጫ ተሸላሚ ሉቅማን ሀገር አቀፍ ማህበር የዋንጫ ተሸላሚ ካደረጋቸው አቡ ጃዕፈር። አላሁ አክበር፣ አላሁ አክበር፣ ተክቢር። ማሻአላህ። ኡስታዝ ሼክ ኑረዲን ቃሲምን ከልብ እያመሰገን ወደ ነበሩበት ቦታቸው ኢንሻአላህ እንዲመለሱ እያል በቃ የቀጣውን ሽልማት ደግሞ እንጀምራለን። አላሁ አክበር።
እሺ የቀጣው የጋቢ ተሸላሚ አሁንም 400 ኪሎ ሜትር አቋርጦ የመጡ ወንድሞች ናቸው። ወንድም ፈይሰል እሺ ይቅርታ አሁን ደግሞ የሚሰጡን ሽልማት የደቡብ ወሎ እስልምና ጉዳይ ምክር ቤት ምክትል ፕሬዝዳንት ሼክ አሊ መሐመድ ገርባ ሼክ አሊ መሐመድ ወሎ እንላለን ከዚህ በኋላ ኢንሻአላህ። ለምን ወሎን አብዛኛው የሚያጠቃለው ደቡብ ወሎ ነው አይደል? ስለዚህ ወሎ ነው የምንላቸው። ገርባ የሚለውን ቀይረናል። እንግዲህ አንድ ቀበሌ ማንጠራም ከዚህ በኋላ መርሃባ። ወንድም ፈይሰል ኢንሻአላህ ወንድም ፈይሰል መርሃባ ወንድም ፈይሰል እንግዲህ ከወንድሞቻችን ጋር 400 ኪሎ ሜትር አቋርጦ ለሉቅማን እንቅስቃሴ የሚያደርግ ወንድማችን ነው። ጋቢ አልብሱልኝ ብርድ ስለሆነ ሞቅ እንዲለው ኢንሻአላህ። ደሴ እንኳን ዛሬ ተሟሙቋል አላቅም። አላሁ አክበር። ወንድማችን ጀማል ጸጋዬ አላሁ አክበር። ይቺ የወሎ ስም ናት። አያቸዋት ታስታውቃለች። የወሎ ስም ናት። ጀማል ጸጋዬ ካለ የወሎ ስም ናት። አላሁ አክበር። መቼም ስልጤና ወራጌ እንደዚህ አይነት ስም የለም። አብዱረህማን አቡ ምናምን ነው። አላሁ አክበር። ወንድም አቡ ዘዋት አፍናን አላሁ አክበር አላሁ አክበር። መርሃባ የተከበሩትን ታላቁን ዓሊማችን ሼክ አሊ መሐመድ ገርባን ከልብ እናመሰግናለን። ኢንሻአላህ በተክቢራ አላሁ አክበር አላሁ አክበር። መርሃባ አሁን ደግሞ ተሸላሚዎቹ ምንድናቸው? ኡሙ ነጃት ምን አለች? ይህንን እንድነሳ ከጎኔ ሆነው በሐሳብ ሲደግፉኝ የነበሩት ወደዚህ ሐሳብ እንድመጣም ያደረጉኝ 3 ዑለሞች አሉ ብላለች። 3ቱን ዑለሞች ኢንሻአላህ እንጠራለን። ይህንን ደግሞ ሽልማት የሚሰጡልን የደሴ ከተማ ዑለማ ምክር ቤት ፕሬዝዳንት ሼክ አህመድ መሐመድ ጎሮ አዲሱ እንግዲህ ተቋቁሞ እስከሚመጣ እኛ ፕሬዝዳንታችን ናቸው። ሼክ አህመድ መሐመድ ኢንሻአላህ እንግዲህ ምናልባት ይኑሩ አይኑሩ አላቅም። ሰዎቹ ከሌሉ ተወካይ የመጣችሁ ተቀበሉኛላችሁ። አንደኛው ሁሴን አህመድ አሉ። እሺ ሁሴን አህመድ የእሙ ነጃት አባት ናቸው። አባቷ ናቸው። ማሻአላህ አላህ መልካም ልጅ ሲሰጠን እንዲህ ነው የሚያደርገውና እስቲ ተክቢር አላሁ አክበር ተክቢር አረሞቅ አድርጉ ተክቢር ማሻአላህ። አባቷ በጣም ያግዙኛል፣ በጣም ይደግፉኛል፣ ለዚህ እንቅስቃሴ እዚህ ደረጃ እንድደርስ ረድተውኛል እያለች ነው። ሌላው ዩሱፍ መሐመድ ከሌለ ወኪል ይምጣና ይቀበልናል ኢንሻአላህ። አለ እሺ ዩሱፍ አለ ማሻአላህ ተክቢር አላሁ አክበር። እንግዲህ ደሴ ዙሪያ ከጠባሲት የወጣች እንስት ዛሬ ይህን የመሰለ ታሪክ እየሰራች ትገኛለች ኢንሻአላህ። ሌላው ታላቁ ዓሊም የምንወዳቸው ዶክተር ሼክ መሐመድ ሐሚድዲን ኡስታዝ ኑረዲን መጥቶ እንዲቀበልናቸው ጋብዛለሁ ኢንሻአላህ። ዶክተር ሼክ መሐመድ ሐሚድዲን አላሁ አክበር ተክቢር ሼክ አህመድ መሐመድ ጎሮን ኢንሻአላህ ከልብ እናመሰግናለን። ወደ ነበሩበት እንሄዳለን። አሁን በቀጣይ ደግሞ ተሸላሚዎችን ኢንሻአላህ ሽልማቱን የሚሰጥልን ኡስታዝ ኑረዲን ኡስታዝ ሰዓድ ወደዚህ ወደ መድረክ ይመጣል ኢንሻአላህ። ኡስታዝ ሰዓድ የዋንጫ ተሸላሚ የመጀመሪያው
አቡ ሉቅማን አሉ። ኑር ሰላም አንዱ አጋፋሪ ሆኖ ሉቅማን ማህበርን እያሳደጉ ካሉ ወንድሞች ኢንሻአላህ። ሌላው ሼክ መሐመድ ጀማል፣ እሺ። ሌላው ሐሰን መሐመድ ሐሰን የሉቅማን የጀርባ አጥንት ከምንላቸው ተወካይ። እሺ። ኡስታዝ ሼክ መሐመድ ሳኒ የሉቅማን ፕሬዝዳንት ናቸው። አላሁ አክበር። ሌላው ሼክ መሐመድ ዑመር ለዚህ ማህበር የጀርባ ቆይም አንድ ጊዜ ሼክ መሐመድ ሳኒ ዝቹ ነው። ሁለታችሁም ስለምትመሳሰሉብኝ ነው። ሼክ መሐመድ ዑመር ወደ መድረክ ልትወሉሽ። አላሁ አክበር። አንድ ላይ ጎን ለጎን ነውና ጓንጫችሁን ያዙና አንድ ላይ ፎቶግራፉን ያስገባቸዋል። ሼክ መሐመድ ዑመር ኢንሻአላህ አላህ ጠንካራ ያርጋቸው። አይቀጥል በጣም ለዚህ ማህበር ይለፋሉ፣ ይደክማሉ። አላህ ይጨምርላቸው ኢንሻአላህ። ዱአ አድርጉላቸው ኢንሻአላህ። መርሐባ። ኡስታዝ ሰዓድን ከልብ እናመሰግናለን ኢንሻአላህ። ኡስታዝ ሰዓድን ወደ መቀመጫቸው የሸኘን የምስክር ወረቀት የሚሰጣቸው ኢንሻአላህ ኡስታዝ አህመድ ወደ መድረክ ይመጡና የምስክር ወረቀት ኢንሻአላህ ይሰጡናል። ኡስታዝ አህመድ ወደ መድረክ ይሉልን። ኡስታዝ አህመድ እንዳጋጣሚ ሆኖ አልহামዱሊላህ የደረሳቸው ሽልማት የሚሰጡት ለሴቶች ነው። አላሁ አክበር። አትፈሩ፣ አይዞህ እንግዲህ አንድ ጊዜ እንግዲህ ገብተውበታል። ስለዚህ ኢንሻአላህ ስማቸውን እየጠራን ለሰው ሰጣቸውና እዛች ታች ያስቀምጡታል። ለሴቶቹ ይደርሳል ማለት ነው። እህት ኡሙ ሀያት አላሁ አክበር። እህት ፋጡማ ዑመር አላሁ አክበር። እህት ረይማ ጌታቸው አላሁ አክበር። ጀሚላ አረብ አላሁ አክበር። ኡሙ መግፊራ አላሁ አክበር። ኡሙ አቡበከር አላሁ አክበር። ኡሙ ኑረዲን አላሁ አክበር። ቢንት ሰዒድ አላሁ አክበር። ኡሙ ሒክማ አላሁ አክበር። ቢንት ኢድሪስ አላሁ አክበር። ኢማን ኢድሪስ አላሁ አክበር። ሉባባ ሙሐመድ አላሁ አክበር። ኡሙ በሳም አላሁ አክበር። መርየም ኢድሪስ አላሁ አክበር። እህት ነጃት አላሁ አክበር። ኡሙ አይመን አላሁ አክበር። ሐዋ አላሁ አክበር። ነጃት አራጌ አላሁ አክበር። ተክቢር። ሉቅማን ማህበርን የጀርባ አጥንቱ ነው። ትልቅ ስራ የሚሰሩ እህቶች ናቸው። እዚሁ እንግዲህ ኢንሻአላህ ኡስታዝ አህመድ አይወርዱም። ይህኛውን እዚሁ እንቀበላቸውና ሌላው ደግሞ ሽልማት ይቀጥላል ኢንሻአላህ። እነዚህ ደግሞ በጨረታ ለዚህ ለሉቅማን ገቢ ያሸነፉ ናቸው። እነሱንም ኢንሻአላህ እንደዚሁ እንሰጣለን ማለት ነው። ኡስታዝ አህመድን ከማቆማቸው ወደ ቦታቸው መልሳቸው ይሻለኛል ኢንሻአላህ። እዚህ ላይ እናንባቸው። ቢንት ሙሳ አላሁ አክበር። ኡሙ ሰላሐዲን አላሁ አክበር። ዛራ ቢንት ባባ አላሁ አክበር። ኡሙ ረሕማ አላሁ አክበር። ሀበቤ ሐሰን ዘሃቤ ሐሰን አላሁ አክበር። ፋጡማ ሀብታሙ አላሁ አክበር። ኡሙ አብዱረሕማን አላሁ አክበር። ኡሙ ኢዘዲን አላሁ አክበር። ኡሙ ሰኪና አላሁ አክበር። ኡሙ ማሊክ አላሁ አክበር። አይከል ሁሴን አላሁ አክበር። ጠይባ ያሲን አላሁ አክበር። ሐሊማ ዑመር አላሁ አክበር። መታገስ አላሁ አክበር። እነዚህ በጨረታ ላይ ገንዘባቸው በማዋጣት ቅድም ስታዩት የነበረውን ኸይር ስራ ሲሰሩ የነበሩ ናቸው። ኢንሻአላህ ብዙ ወጣች አሉ። የነዚህን ወንድም ሼህ መሐመድ ዑመር ሜዳሊያውን አንድ ጊዜ ይረከብና በየአካባቢያቸው ኢንሻአላህ እንዲሰጥልን እናደርጋለን። ኢንሻአላህ ሜዳሊያውን የምትመለከቱት ሜዳሊያ እንግዲህ ጀሚላ አረብ፣ ኡሙ መግፊራ በጣም ብዙ ናቸው። 30 ምናምን እህቶች ናቸው። ይህንን ወንድም መሐመድ ዑመር እንዲቀበል እናደርጋለን። መሐመድ ዑመር ኢንሻአላህ ይህን ሜዳሊያ ታደርስልናለህ። ሉቅማን
የሉቅማን ማህበር ይሄን ደግሞ ለአቡ ሱመያ ለአቡ ጃዕፈር ጀማዓ የዋንጫ ሽልማት አበርክተዋል። አላሁ አክበር። ለአቡ ጃዕፈር ማናለ የአቡ ጃዕፈር ተወካይ የአቡ ጃዕፈር ተወካይ ወደዚህ ነው ኢንሻአላህ። የአቡ ጃዕፈር ተወካይ ማሻአላህ። አላሁ አክበር አላሁ አክበር። ኢንሻአላህ እንግዶቻችን እየሄዱ ነው፣ እኛም እየጨረስን ነው ኢንሻአላህ። አላሁ አክበር አላሁ አክበር። ኢንሻአላህ ጥሪያችንን አክብራችሁ የሉቅማን ሀገር አቀፍ የዳዋ እንቅስቃሴ ለመመልከት የሱ ፕሮግራም ለመካፈል መጣችሁ እኛ ጋር የነበራችሁ ከልብ እያመሰገን ኢንሻአላህ ከአዲስ አበባ የወጡ በተለይ ኡስታዝ ሰዓድ ባለበት ጊዜ አረብ ዘንዳ መስጊድ እንደዚሁም ሸዋበር መስጊድ የተለያዩ መስጊዶች የዳዋ ፕሮግራም በራችን ክፍት ነው። አህለን ወሰህለን እያል በራችን ከፍተን እንጠብቃለን ኢንሻአላህ። አላሁ አክበር። ልመስና ቢተዝሮ ወደፊት ወደ ካሜራው አብሽር። ወንድማችን አህመድ የመመዝገቢያ የትምህርት ቁሳቁስ በሙሉ እኔ ሸፍነት አለባ። አላሁ አክበር አላሁ አክበር። ኑረድን ወደዝናለን። ሌላ ለየት አድርገን የምንሸልመው ያው ሁላችሁም የምታውቁት የመድረኩ ፈርጥ የሙስሊሙ አለይታ ሁልጊዜም ቢሆን የምንወደውና የምናከብረው ዛሬም መድረካችን ያደመቀልን የሉቅማን አምባሳደር ብለን የሰየምነው ለወንድማችን ዑስማን ሁሴን ኡስታዝ ኑረዲን ቃሲም ይሄን ጋቢና ይሄንን ዋንጫ ይሸልምልናል ማለት ነው። ከዚህም በላይ ብናደርግለት ወላሂ ደስታውን አንችለውም ነበር። አላሁ አክበር። ጸጋ ብርሃኔ በሌሌ አይኔ ውዴ ያዘኝ ያንቱ ኡመት መሆኔ ክብር ነው ለኔ ሀቢብ ያዘኝ ያሳያል ተከበር አስኔ ጋር እሷ ልጅ ነው ለከከለተ ማኑ አንዳንድ ተሞክ በሌሌ አይኔ ውዴ ያዘኝ ያንቱ ኡመት መሆኔ ክብር ነው ለ